ድሮና ዘንድሮ ውድ ቤተሰቦቼ ይሄንን ቪዲዮ እስከ መጨረሻ አይታችሁ ኮመንት አስተያየት እንድታስቀምጡልኝ በአክብሮት እጠይቃለሁ ማለት ነው። ቪዲዮውን ግን እስከ መጨረሻ ታያችሁ ድሮና ዘንድሮ ያልኩበት ምክንያት ይገባችኋል ብዬ አስባለሁ። ወደ ቀጣው ቪዲዮ እንሄዳለን ማለት ነው። የዚች የእባብ ስራ የዚች የክፉ ሴት ስራ ሁላችሁም ትረዳላችሁ ማለት ነው። እንዴት አብርሃምን ከመጀመሪያው እጇ እንዳስገባች ቀጥላ ደግሞ እንዴት እንዲህ እንዳደረገች እናያለን ማለት ነው። ወደ ቀጣዩ ቪዲዮ አውሮ ዞር ዞር ልበል ሲመጣና ማለት መርቻለሁኝ ግን በቀይ ግብ መንገድ ስላለብኝ ነው። የነበርክበትን ሁኔታ አውቃለሁ፣ ያለፍክበትን ነገሮች በደንብ አውቃለሁ እና ግን ደግሞ በቃ የምትለኝ ነገር ምንም አይመለከትም ብለሽ ሁለታችሁ ዝም በሉ በቃ። አይወጣም ትፈልገዋለች። ትላለች ምንም አይመለከትም ብላለች። አሁን እህቷ አለች። እሷ ሳይመለከታት እናንተ የምታጨበጨቡ እዚህ ምዛም አይደብርም? አሁን እኔ ነገር አልፈልግም። ወንድሜ ነው የምፈልገው። ወንድምሽ እኮ ይኸውና፣ ዝም በል አንተ፣ ዝም በል ወንድምሽ፣ ዝም በል። እስካሁን ድረስ ተጫወትክብኝ። ዝም በል አንተ። ቆይ ደህና ሆኖ ነው እንዲህ ቢታወቅ ወንድሙ ነው ብዬ ተጫወትክብኝ እስከ ዛሬ። ና ወንድሜ፣ ምን አይነት ሰው ነው ግን? ወዴት ነው የምሄደው? ሰሚኛለሽ? አሁን የፈለገችውን የማድረግ መብት አላት አይደል? እህቱ ነች አይደል? ስለዚህ ታሳክመው የፈለገችውን ነገር ታድርግ። መብቷ ነው ወንድሟን መውሰድ። ገባሽ? እስካሁን በር ዘግታችሁ የቀለዳችሁበት ይበቃችኋል። ሌላ ምንም ነገር የለም። ና ወንድሜ፣ ደህና ነህ አይደል? እንኳን አብሬ ነው እንኳን ነው ነገር እንዴት ነው ደህና ነው የምትሉኝ? እኔ አልገባኝም። አብርሃም ደህና አይደለም ልጁ። እንዴ በምን አይናችሁ ነው የምታዩት? እንዴት ነው ደህና ነው እያላችሁ ያላችሁ? ሰላም ውድና የተከበራችሁ ቤተሰቦች ደህና ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦች ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። እንደዛም ደግሞ ለምታበረታቱኝ በአክብሮት እጠይቃለሁ ማለት ነው። ይሄንን ቪዲዮ እስከ መጨረሻ አይታችሁ በጣም ብዙ የምትረዱ በቃ ግራ የገባችሁ ነገር ይገባችኋል ብዬ አስባለሁ። መጀመሪያ ላይ ያያችሁት ቪዲዮ ሩታ ልክ አብርሃምን ስትተዋወቀው እንዴት እንደተዋወቀችው እንዴት አብርሃምን እጇ እንዳስገባች እንዴት እዚህ ደረጃ እንደደረሰች ነው ቪዲዮን ያስገቧት መጀመሪያ ላይ ማለት ነው። መጀመሪያ ራሱ የውሸት እናት ስለሆነች በውሸት ነበር የመጣችው ማለት ነው። እኔ ብዙ ጊዜ እሷን ስናገራት ጥላቻ ኖሮች ሳይሆን ምሰራው ስራ አስጠልይ ስራ ስለሆነ ማለት ነው። ምክንያቱም መጀመሪያ የቡታጅራ ልጅ ሆና ለማታውቁ ሰዎች የምታውቁ ታውቃላችሁ፣ ካላስመሰላችሁ በስተቀር የቡታጅራ ልጅ ሆና ቡታጅራ የኖረች ነገር ግን የአዲስ አበባ ልጅ እንዳሆነች ነበረ ስታስመስል የነበረ ቪዲዮ ላይ ማለት ነው። እና እዚህ ጋር የአዲስ አበባ ልጅ ሆና ነው አብርሃምን ቡታጅራ ድረስ ሄዳ እህቷን ይዛ ሄዳ የፍቅር ጥያቄ ያቀረበችለት ቪዲዮ ላይ እንደምታዩ ማለት ነው። መጀመሪያ ስትመጣ ወደ አብርሃም ህይወት በእንደዚህ አይነት ነበር አመጣጥ የመጣችው ማለት ነው። ዛሬ ልጁን እንዲፉዞ ያደረገችበት ምክንያት ማለት ነው። በዚህ አጋጣሚ የአብርሃም እህት ሄልዱ የምትባዩ የነሽ ያለሽው ልጁ እንዲህ ስቃይ መከራ ስቃይ ስበላ የነ ያለሽው እንዴትስ ዝም አልሽ? እንዴት ተዋጠልሽስ? ቪዲዮ ትሰሪያለሽ ግን ስለነሱ እየሰራሽ አይደለም። ለምንድን ነው ዝምስ ያልሽበት ምክንያት? በነገራችን ላይ አብርሃም በዚህ ሰዓት ፍቅር ተለያይቶ በተወሰነ ጊዜ ነው ሩታ መታ በህይወታቸው የገባቸው ማለት ነው። የመጣችበት ምክንያት ደግሞ የቡታጅራ ልጅ እዛው የዛ አካባቢ ልጅ ሆና ከአብርሃም ጋር ቪዲዮ ለመስራት እየተፈራረመች እያወቀች ግን ቪዲዮ ላይ ስታስመስለ የነበረ የአዲስ አበባ ልጅና የፍቅር ጥያቄ እንዳቀረበችለት ቡታጅራ ድረስ ተከትላው ሄዳ ነው እያስመሰለች ያለችው። ይሄ ማለት ከመጀመሪያ አመጣጧ ራሱ ህይወቷ የውሸት ህይወት እንደሆነ ያስታውቃል ማለት ነው። እዚህ ጋር የኛ ሰው ግን ያሳለፈችውን ያለፈችበትን እያየ አይደለም። አሁን የምታደርገውን ነገር እያያችሁ ጀግና እያላችሁ ነው ያላችሁት። ጀግንነት ሳይሆን ይሄ ውርቀት ነው። አመጣጧ ራሱ ትክክል አልነበረም።
እኔ ግን ማዝነው ሄልዶ የምትባይ የአብርሃም እህት የወንድምሽ ውርቀት አንቺና ወንድምሽ ናችሁ። አንቺና ኤፍሬም ናችሁ። ምክንያቱም አንቺ መጀመሪያ እችን ክፉ ሴት አምጥተሽ እሱ ህይወት አስገብተሽ ዛሬ ደግሞ ልጁ እንዲህ ስሰቃይ ዝም ማለትሽ ራሱ እኔ ግራ ገብቶኛል ማለት ነው። ስቀጥል ደግሞ ቡዜ ትላንትና ገብታ እንደዛ ስትናገር በጣም ነው ያሳዘነችኝ ቡዜ ማለት ነው። ምክንያቱም እህት ናት። አንድ ወንድማችሁ እንዲህ ተደፍቶ እያያችሁ መቼም ዝም አትላችሁም፣ ሁላችንም ብንሆን ማለት ነው። እና ወንድም ያለው ዝም አይልም መቼም። እና ባሌ ነው እየተንከባከብኩት ነው፣ ይደክመዋል፣ አሁን ነው ወተን የተመለስ ነው ወዘተ እያልሽ ነበር ሩታ። የትኛው ባልሽ እስቲ ከአንዴ 2 3 4 5 ወረቀት ይዘሽ በየቪዲዮ እየመጣሽ ፍታይ ስትዩ የነበረ ባልሽ ነው ዛሬ ባልሽ የሆነ? ታይ ተረጋጊ፣ አስቢበት ብሎ ስለምንሽ ነበር ያኔ ለምንድን ነው አሻፈረኝ፣ አልፈልግም፣ ከህይወቴ ውጣ፣ አልፈልግም ስትዩ የነበረ ማለት ነው። አሁን ዛሬ እንዲህ መተት ከምታስመትቺበት ያኔ ተረጋግተሽ አስበሽ ዛሬ ባሌ ብለሽ ደረትሽን ነፍተሽ ለታላቅ እህቱ እንዲህ ከምታወሪ ያኔ ለምንድን ነው ቆም ብለሽ ያላሰብሽው? ወይስ አፍቅረሽ ነው ወይስ አሁንም የቅናት መንፈስ ነው ውስጥሽ እንዲህ እየተንጨረጨረ ያለ? እኔ የምመስለኝ አሁንም የቅናት መንፈስና የህልም መንፈስ ነው እንጂ አብርሃም ወደሽ አፍቅረሽ አይደለም። ምክንያቱም አብርሃምን እኔ ወደ ራሴ ለመመለስ ወይ አመት ወይ ወራት ይፈጅብኛል ብለሽ እንደዛሽ ይኸው አድርገሽዋል በእርግጥ። ነገር ግን ደግሞ በእንደዚህ አይነት ነገር አብርሃም ታንቺ ጋራ እንደማይቀጥል አስጠንቅቄ እነግርሻለሁ። ምክንያቱም ይሄ የእርኩስ መንፈስ ከላው ላይ ሲሄድ አንቺ ያኔ ምን ብለሽ ወጥተሽ እንደምትናገሪ እመኝ፣ ከሚዲያ ድራሽሽ ይጠፋል። ድራሽሽን ያጥፋሽና መድኃኒዓለም ማለት ነው። ምክንያቱም እንደዚህ አይነት ክፉ ሴት፣ የነውር ስራ የምትሰራ ሴት ሚዲያ ላይ መታ ራሱ እንድትታይ አልፈልግም እኔ በበኩሌ ማለት ነው። እና ኤልዱ የነሽ ያለሽው ኤልዱ ወጥተሽ የዚች ሴትዮ ስራ ለምን ብለሽ መቃወም አለብሽ። ለምንድን ነው ወንድምሽ እንዲሆነ ለምንድን ነው ዝም ያልሽ? ዝምታሽንም የሰበርሽበት ምክንያት መስማት እንፈልጋለን እኛ። ምክንያቱም አንቺ ነሽ አምጥተሽ ይሄ ልጅ ወደ እንደዚህ አይነት ተመወዳት ፍቅረኛ ከፍቅር በእርግጥ ከፍቅር ጋር ተለያይቶ ነበር በዛ ሰዓት እና ፍቅርን በጣም ይወዳት ነበር። ሩታን እንደማይፈልግ ነበር አክት እያደረገ የነበረ አብርሃም ራሱ ማለት ነው። እና አልቅሳ ስትለምነው ነበር። አልቅሰሽ ለምነሽ ህይወቱ ተገባሽ በኋላ እንዲህ ለማሰቃየት ተሆነ በጣም ነው የምታሳዝኙ ማለት ነው። እውነትም ያኔም የሆነ ችግር ስላለብሽ በሆነ ነገር ነው እንጂ ወደዚህ ልጅ ህይወት የገባሽው ወዶ አፍቅሮሽ እንዳልሆነ ነው እየተረዳሁት ያለሁት። ነገር ግን ሆነ ዛሬ ከፈታሹ በኋላ 80ሽን ከቀደድሽ በኋላ ባሌ ነው ማለት አይከብድም? በጣም ነው የሚከብደው፣ በጣም ማለት ነው። አብርሃም ደግሞ እውነት በጣም ነው የሚያሳዝነው። ቆይ ግን ልጁ ላይ የሙጫ ነው ያደረግሽበት ወይስ ምንድን ነው? አይታችሁ ተሆነ ቡዜ ስትናገረው ሩታን አትናገሪያት፣ እሷን እንድትናገሪያት አልፈልግም፣ የልጄ እናት ነው አለ። በዚህ ናህል ልክ የምንድን ያደረግሽበት? ሰው ማለት ዋጋ እንዳሌለው ነው ያየሁት። እውነት ሰው ማለት የሰው ማጥፊያም ሰው ነው፣ የሰው ጥሩም ለሰውም ደራሽ ሰው ነው። ሰው ማለት በዚህ ናህል ልክ እንዲህ የሚቀየርበት ምክንያት፣ በዚህ ናህል ፎቶ የሚሆንበት ምክንያት ግራ ገብቶኛል። እየገባኝም ያልገባኝም ነገር ብዙ ነገሮች አሉ። በዚህ ናህል ልክ በዚህ እድሜሽ አንቺ ገና ወጣት ነሽ፣ ብዙ ነገር ይጠብቅሻል። ብዙ ነገር ከአብርሃም ጋር መኖር ባቺ ራሱ ከዚህ በኋላ በእንደዚህ አይነት ነገር መቼም ከተብትቦ ካልሆነ በስተቀር ይሄንን ሁሉ በደል በድለሹ በተለያየ ቪዲዮ አይቶት አንቺ ጋር ይኖራል ብዬ አላስብም። ወደ ራሱ ከተመለሰ ወደ ራሱ ተመልሶ ወዶ አፍቅሮሽ ከኖረ እሰየው፣ ደስ ይለኛል። እኔ በበኩሌ ግን ከአንቺ ጋር እንድኖር ራሱ ፍላጎቱም ያሳያል ብዬ አላስብም። እና ለዚህ በዚህ ናህል ልክ እንደዚህ የወደቀ አስተሳሰብ ያሰብሽበት ምክንያት ምንድን ነው? ሩታ ለምንድን ነው እንዲያደረግሽው? እኔ ምንም አላደረኩም ትያለሽ። በጣም አርግሽዋል። በጣም አብርሃም እኮ እንዲህ አልነበረም በፊት። አብርሃም እኮ እንደ ሕፃን ልጅ እኮ ነው እናንተ በምትሉ በተለይ በወንድምና አንቺ በምትዩ ነው እየተመራ ያለና። ስቀጥል ደግሞ ልጁ ጤነኛ በሆን ሰላም ያለው ሰው በሆን ለምንድን ነው ኤፍሬም መኪና የምነዳ? እሱ መኪና መንዳት አይችልም ወይስ እሱ የለፋበትን እሱ የሰራበትን አንቺና ወንድምዮ ተጋብታችሁ ውርስ ልትወርሱ ነው? ልጁ ነው ገላችሁ እሱን ያሰባችሁ
እሱን ያሰባችሁ ብዬ ነው የማስበው። ሲቀጥል ኤፍሬም የእሱን መኪና ምነዳበት ለምን? ምክንያቱም አብርሃም ድሮ ስነዳ ሲጫወት ስስቅ ሲጨፍር ነው የምናውቀው። ለምንድን ነው ሩታ እንዲያደረግሽው? ለምንድን ነው ክፉ መንፈስ ውስጥሽ የሞላ? በዚህን ልክ መርዝ የሆንሽው ለምንድን ነው? ሲቀጥል እኮ ከህይወትሽ እንትናንም አላስወጣሽም። ደስታን አለው እያልሽው እዚህ ጋር ደግሞ ልጁን ትጎጂያለሽ። ወይ ደስታን አልፈልግም አላልሽውም? ወይ ደግሞ አብርሃም ታንተ ጋር እኖራለሁ አላልሽውም? እንዴት በዚህ ፍጥነት ውስጥ አብርሃምን ወደ ህይወትሽ መጥቶ እንዲህ እንድንገላታ ያደረግሽበት ምክንያት ግራ ገብቶኛል። እሱን ላንቺው ትቻለሁ። የሰው ልጅ ግን በቆፈረ ጉድጓድ ራሱ ይገባል። አንቺ እሱን ባሰቃይሽበት፣ እሱን እንዲህ ፎቶ ባደረግሽበት፣ እንዲህ ባደረግሽበት ልጁ የመጨረሻ ውርቀት እንዲወርቅ ያደረግሽው አንቺ ነሽ። ለዚህ ውርቀትሽ ደግሞ በአጭር ጊዜ ዋጋ ትከፍያለሽ። ልጁ እውነት አሁን ቡዜ ደርሳለታለች። ቡዜ ጀግና ሴት ከሆንሽ ወንድምሽን ወደ ጸበል፣ ወደ ተለያየ ቦታ በፍጥነት ወስደሽው ወንድምሽን ማዳን እንዳለብሽ አምናለሁ። ሁላችንም እናምናለን። እውነት ይሄን ነው የምላችሁ። ማንም ሰው በዚህ ልክ ክፋት፣ በዚህ ልክ መጥፎነት መቀጠል የለበትም። እቺ ልጅ ደግሞ ለህግ መቅረብ እንዳለባት ነው እየተረዳሁት ያለሁት። እሷ ብቻ አይደለም የልጅ እናት፣ እሷ ብቻ አይደለችም የወለደችው፣ እሷ ብቻ አይደለችም ያረገዘችው። እና ለልጁ ብላ ነው ለልጁ ተብሎ ነው እሷ ወደ ህግ ማንወስደው የምትሉ ቤተሰብ ካላችሁ እውነት እናንተም ትክክል አይደላችሁ። ምክንያቱም እቺ ልጅ ለአብርሃም ብቻ ሳይሆን ለሚዲያም መጥፎ ነገር ያመጣችው ያስተዋወቀችው። ምክንያቱም እርስ በራስ ሰው እንዲፈራራ ነው ያደረገችው። ስለዚህ እቺ ልጅ ለህግ መቅረብ አለባት፣ መቅረብም አለባት። ምክንያቱም እናንተ ችላ ባላችሁ ቁጥር ልጁ እየተጎዳና ልጁ እየተሰቃየ ነው ያለው። ስለዚህ ሩታ ዋጋ መክፈል አለባት። በተለይ ሚዲያ ያላችሁ፣ በሚዲያ ላይ ያላችሁ ኮመንት ስር ሄዳችሁ ሩታ ለህግ መቅረብ አለባት ብላችሁ ሩታ መታሰርና ዋጋ መክፈል አለባት። እውነት ምክንያቱም እግዚአብሔር ይፈርዳል። አይፈርድም ማለት አይደለም። እግዚአብሔር እስከሚፈርድ ድረስ እሷ እንዲህ እምቡር እንዳለች ሚዲያ ላይ መታ ዋጋ መክፈል አለባት። የኢትዮጵያን ህግ ማወቅ አለባት። ዋጋ ከፍላ ያኔ ወታ እንዳለ የሰራችው ስራ እግሩ ላይ ተደፍታ ይቅርታ መጠየቅ አለባት አብርሃምን። አንድ እሱ ወደ ራሱ ተመልሶ መጥቶ ደግሞ የሆነ ነገር እንደምለን ተስፋ አደርጋለሁ። ስቀጥል የሆነ በቃ አክቷ እንዴት ታላቅ እህቱን አይሄድም ደክሟል ይረፍ ምናምን ብላ ነው። እሱ ሲጀምር በሷ ነው የሚመራ። ሊድ ልቀመጥ፣ ልሽና፣ ልብላ፣ ልጠጣ ይላል እኮ እናንተ። በጣም ነው የሚያሳዝነው። አብርሃም ድሮ እኮ አይንሽን ማየት አልፈልግም አላት እኮ። እኔና ሄርሜላ ራሱ አንድ ላይ ባንሆን እኔ ታንቺ ጋር መኖር አልፈልግም ብሎሻል እኮ። ስንቴ ብሎሻል። እኔ አልፈልግሽም፣ ታንቺ ጋር መኖር አልፈልግም፣ በቃ ተኝ፣ የራስሽን ኑሮ ኑሪ ብሎሻል እኮ። ደጋግሞ ቪዲዮ ሰርቷል እኮ ይሄ ልጅ። ዛሬ ግን ተብትበሽ ልጁ እንዳይሆን አርገሹ ጃንጆ ከሆነ ካዞርሽበት በኋላ መተሽ የልብ ተሰምቶሽ እህትዮ ላይ እንዲመሆን ራሱ አይጠበቅብሽም። በጣም ባለጌ ነሽ በነገራችን ላይ። ብልግናሽ ግን ከዚህ በኋላ ታንቺ ጋር ለሚቀጥል ወንድ በጣም ነው ማዝነው። ስለዚህ ውድ ቤተሰቦች ይሄንን ነው የምላችሁ። ይሄንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ አድርጉኝ።